የመንፈስ ፍሬዎች የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ሺኖዳ ሳልሳዊ እንደጻፉት የያዕቆብ ሰንደቁ እንደተረጎመው ምዕራፍ 8 የዋሃት ሰባቱን ምዕራፎች ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። በፕሌሊስትም ስለማስቀምጥላችሁ ያመለጧችሁን ገብታችሁ ማድመጥ ትችላላችሁ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ወደ መጽሐፉ ምዕራፍ 8 የዋሃት የመንፈስ ፍሬ ነው። ጌታ ስለተባረኩት ከተናገራቸው አረፍተ ነገር ግንባር ቀደም መሆኑን የዋሆች ብፁዓን ናቸው ምድርን ይወርሳሉና በማለት ገልጿል። አንዳንድ ቅዱሳን አባቶች ምድርን ይወርሳሉ የሚለውን ቃል የዳዊት መዝሙር የእግዚአብሔር ቸርነት በሕያዋን ምድር አይ ዘንድ አምናለሁ ሲል የተናገረውን የሕያዋንን ምድር እንደሚጠቁም አድርገው ይተረጉሙታል። ነገር ግን የምንኖርባት ምድር ልትጨመር ትችላለች። የዋሆች በዚህ ምድር ላይ በሁሉም ሰው ዘወትር ይወደዳሉና ይቺን ምድር ድል ያደርጋል፣ የሕያዋንን ምድርም እንዲሁ። የዋሃት ወይም ደግነት ጌታ ከእርሱ እንማረው ዘንድ የጠየቀን እጅግ ጠቃሚ ምግባር ነው። ከእኔ ተማሩ እኔ የዋህ በልቤም ትሑት ነኝና ብሏልና። ከእርሱ ስብከትን፣ መምህርነትን፣ አገልግሎትን፣ ፍቅርን፣ ምሕረትን፣ ጥበብንና ሌሎች ምግባራትንና ፍጹምነትን ሁሉ እንድንማር ጠይቆናል። ፍጹምነትንና ምግባርን ሁሉ ይወክላልና፣ ነገር ግን በየዋሃትና ቸርነት ላይ ትኩረት ያደርጋል። ይህንን እንደሚማሩትም ለነፍሳችሁ እረፍት ታገኛላችሁ ብሏቸዋል። ከየዋሃት ጥቅም የተነሳ ቤተ ክርስቲያን የዋሃትን ከጠዋት ጸሎታት መጀመሪያ ላይ አስቀምጠዋለች። ከመዝሙረ ዳዊት በፊት በጠዋት ጸሎት መግቢያ ውስጥ ቅዱስ ጳውሎስ ወደ ኤፌሶን በላከው መልእክቱ አንድ ክፍል ውስጥ እንግዲህ በጌታ እስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ፣ በትሕትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ የሚለውን እናስታውሳለን። ታዲያ የዋህነት በክርስቲያናዊ መንፈሳዊ ጠባይ ውስጥ ግንባር ቀደም ራስን ዝቅ ከማድረግ ጋር ከትሕትና ጋርም የተያያዘ ነው። አባቶች ሐዋርያት በንግግራቸው ውስጥ ስለ የዋህነት በተደጋጋሚ ተናግረዋል። ሐዋርያው ቅዱስ ጳውሎስ ወንድሞች ሆይ ሰው በማናቸውም በደል እንኳን ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈተን ራስህን ጠብቅ አለ። ሐዋርያው ቅዱስ ያዕቆብም ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አነዋወሩ ሥራውን በጥበብ የዋህነት ያሳይ አለ። እናም ታዲያ እንዲህ አይነት የዋህነት ከመራራ ምቀኝነት፣ ለራስ ከመፈለግ፣ ግራ ከመጋባትና ከማንኛውም ክፉ ነገር እንዴት የነጻ እንደሆነ አብራርቷል። ሐዋርያው ቅዱስ ጴጥሮስም በእግዚአብሔር ፊት ዋጋው እጅግ ስለከበረ የዋህና ዝቅተኛ መንፈስ ውበት ተናግሯል። ዳግመኛም በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን አለ። የዋህነት ክርስቲያኖች የሚለዩበት ጠባይ ነው። ይህ አንድ እምነት የሌለው ጓደኛውን ባገኘው እርሱንም የዋህና ደስተኛ ሆኖ ባገኘው ጊዜ ዛሬ በመንገድ አንድ ክርስቲያን አግኝተሃል ባለበት በአንደኛው መቶ ክፍለ ዘመን ውስጥ ከነበረ ከሐዋርያት ዘመን ጋር ግንኙነት አለው። ይህ ማለት ሁልጊዜ የዋህ ከሆነ ክርስቲያን ጋር መገናኘት የራሱ የሆነ ተጽዕኖ እርሱ በሚገናኙ ሰዎች ገጽታ ላይም የዋህነትን ያንጸባርቃል። ከቸርነት ወይም ከየዋህነት ጥቅም የተነሳ መጽሐፍ ቅዱስ ገርና የዋህ የሆነ ሰው ያመሰግናል። ሁለቱም ምግባራት እርስ በርሳቸው ግንኙነት አላቸውና። መዝሙረኛውም ገሮች ሰምተው ደስ ይላቸዋል፣ ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። እግዚአብሔር የዋሃንን ያነሳል፣ ኃጢአተኞችን ግን እስከ ምድር ድረስ ያወርዳል። ገሮች በፍርድ ይመራል፣ ለገሮች መንገድን ያስተምራቸዋል አለ። አሁን ስለ የዋህነትና ስለ የዋህ ይህን ሁሉ ካወቅን የዋህነት ምንድን ነው? የዋህ ወይም የገር ሰው ባህሪያት ምንድን ናቸው? የሚሉትን እንመልከት። የየዋህ ሰው ጠባይ። የዋህ ሰው መልካም ጠባይ ያለውና ሰላማዊ ሰው ነው። እርሱ ሁልጊዜ የተረጋጋ ነው፣ በጠባዩ የረጋ ነው። ነርቮቹ ሁሉ፣ ስሜቶቹና እንቅስቃሴዎቹም ሰላማዊ ናቸው። ውጫዊ ገጽታው ብቻ ሳይሆን ውስጣዊ እሱነቱም እርጋታ የተሞላበት ነው። ልቡና ስሜቶቹ የረጉ ናቸው። ከሌሎች ሰዎች ጋር በሚያደርጋቸው ውይይቶችና ንግግሮች የረጋ ነው። ዳግመኛም ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሁት ሰው ነበር ተብሎ እንደተገለጸው እንደ ነቢዩ ሙሴ ትሁት ነው።
የየዋህ ሰው ድምፅ ሁልጊዜ የዋህ ነው። ድምፁ ከፍተኛና ኃይለኛ አይደለም። ንግግሮቹ ጎጂም አስቸጋሪም አይደሉም። የረጋና አነስተኛ ድምፅ የየዋህ ሰው ጠባይ ነው። ይህም የየዋሁ የጌታችን ድምፅ የሚመስል ነው። እግዚአብሔር ነቢዩ ኤልያስን ከአጭበርባሪዋ ከንግሥት ኤልዛቤል ሲሸሽ ባገኘው ጊዜ በእግዚአብሔር ፊት ትልቅና ብርቱ ነፋስ ነፈሰ። እግዚአብሔር ግን በነፋሱ ውስጥ አልነበረም። ከነፋሱም በኋላ በምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳቱም በኋላ ትንሽ የዝምታ ድምፅ ሆነ። ድምፁም ኤልያስ ሆይ በዚህ ምን ታደርጋለህ? የሚል የእግዚአብሔር ድምፅ ነበር። ጌታ ክርስቶስ በየዋህነቱ አይከራከርም፣ አይጮህምም። ድምፁንም በአደባባይ የሚሰማ የለም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስ የጧፍ ክርም አያጠፋም በሚል ቃላት የገለጸው ለዚህ ነው። የየዋህ ሰው ችሎታዎች ተብለው የሚገለጹ አሉ። የዋህ ሰው ሁከት አይፈጥርም፣ አይከራከርም፣ አይጮህምም። ድምፁን በአደባባይ አያሰማም። ንግግሮቹ እርጋታ ያላቸውና የዋሃን ናቸው። ቃላቱ እጅግ ትሑትና ጥሩ እንደሆኑ ይመረጣል። የአንድ ሰው ጠባይ ምንም ይሁን ምን የማንንም ስሜቶች ፍጹም አይጎዳም። ይህን ሁሉ የሚያደርገው ደካማ ከመሆኑ የተነሳ ሳይሆን ከየዋህነቱ የተነሳ ነው። የዋህ በስሜቱ ኃይልና ቁጣ የለበትም። እርሱ የረጋና ተቃውሞ የማያስነሳ ወይም የማይቀሰቅስ ነው። ፍጹም ንዴት አያገኘውም። በስሜትም በስሜታዊነትም አይነሳሳም። ነገሮችንም አይጋፈጥም። ስሜቶቹ ሁልጊዜ ሰላማዊ ናቸው። የፊት ገጽታዎቹ መልካም ባህሪና ደስታ የተላበሱ ናቸው። ራሱን አይበቀልም፣ ችግሮቹንም በኃይል አይፈታም። ማንም ቢያስከፋውም በትዕግስትና ጽናት ይጋፈጣል። ጌታችን ኢየሱስ ክርስቶስ በስቃዩና ወደ ስቅለት በተጓዘበት መንገድ ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዴት እንደነበረ ተመልከት። አፉንም አልከፈተም። ሐዋርያው ቅዱስ ጳውሎስ ስለ ራሱና ተከታዮቹ ስለነበሩት አገልጋዮቹ ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩን እንማልዳለን ይላል። የዋህ ራሱን እንደ ታዛቢ አድርጎ በሌሎች ላይ አያስቀምጥም። ራሱን እንደ ዳኛ በሌሎች ዘንድ ጣልቃ እንደሚገባ አድርጎ አያስቀምጥም። ሌሎችን ለመታዘብና በስራቸው ላይ ለመፍረድ ለራሱ ስልጣን አይሰጥም። ማንንም አይኮንንም። ይፈርድ ዘንድ ከተገደደ ፍርዱ የጭካኔ አይሆንም። የዋህ ሁልጊዜ አይናፋር ነው። ማንንም ፊቱን ሞልቶ ፊት ለፊት አይመለከትም። የአንድን ሰው ውስጣዊ ስሜቶች ወይም የቃላቱን እውነትነት ለማወቅ የፊቱን ገጾች አይመረምርም። ከዚህ ጋር ግብ ግብ ከገጠመ ስለ ራሱ ይህ ከኔ ጉዳይ አይደለም፣ የራሴን ጉዳይ ላስብ ይላል። በተፈጥሮ የዋህ ሌሎች ድርጊቶችን ለመመርመር ዝንባሌ የሌለው ነው። አንድን ነገር ለማስተካከል ጣልቃ ከገባ በእርጋታ በቅንነትና በየዋህነት ያደርጋል። ሐዋርያው መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህት መንፈስ አቅኑት እንዳለ አምላካችን ክርስቶስ ለሳምራዊቷ ሴት በየዋህነቱ እንዲሁ አደረገላት። በአንዲት ቃል እንኳን ስሜቶቿ አልተጎዳም። በቅንነትና በየዋህነት ወደ ንስሐ መራት እንጂ አልወቀሳትም። እርሷን ለማመስገን የሚያበቃ መልካም ነገር አገኘባት። ባል የለኝም በማለትሽ መልካም ተናገርሽ፣ በዚህስ እውነት ተናገርሽ። በዚህ የዋህነት ወደ ንስሐ ወደ ማመንና በከተማዋ ላሉ ሰዎች ስለ ክርስቶስ ወደ መመስከር ሊመራት ችሏል። በኃጢአት ወድቃ ለነበረችው ሴትም እንዲሁ አደረገላት። ይወግሯት ዘንድ ከፈለጓት እጆች አዳናት እንጂ አልወቀሳትም። ከሳሾቿ በሄዱ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? እኔም አልፈርድብሽም። ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። በተመሳሳይ የዋህነት ከትንሣኤ በኋላ ደቀ መዝሙሩን ቅዱስ ጴጥሮስን ምንም እንኳ ጌታን 3 ጊዜ ቢክደው እርሱ እንደማያውቀው ቢምልም ጌታ 3 ጊዜ ትወደኛለህን ብሎታል። ዳግመኛም 3 ጊዜ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ በማለት አገልግሎቱን ነግሮታል። በዚህ የዋህነት ኒቆዲሞስ በምሽት ተገናኘው። በጨለማ በመምጣቱ በዚህ ምክንያት አይሁዳውያን ስለ ነገሩ ባለማወቃቸው እንጂ አይሁዳውያንን በመፍራቱ ምክንያት አልገሰጸውም። በዚህ የዋህነት ጌታ ለኒቆዲሞስ እምነቱን እንዲያውጅ ከስቅለቱ በኋላ የጌታን መቃብር በማዘጋጀት ድርሻ እንዲኖረው ኒቆዲሞስን መራው። እግዚአብሔር ከየዋህ ሰው ጋር መልካም ግንኙነት በቀላሉ መመስረት ይችላል። ማንኛውም ሰው ከእርሱ ጋር በመልካም ድርጊት ውስጥ መሆን ይችላል።
ስምምነቶች የስሜት መነቃቃት ወይም የስሜት መነዳት አያገኘውም። በሐሳብ የተለየ ቢሆንም ማንም ከእርሱ ጋር ቢከራከር እንደማይከፋ እርግጠኛ በመሆንና ስህተቶችን የራሱ አድርጎ በመቀበል እፎይታ እንዲሰማው ያደርጋል። ጥሩ ምሳሌ የሚሆነው አብርሃምና ሙሴ ከእግዚአብሔር ጋር ያደረጉት ክርክር በእሳት ስለነደደችው ሰዶም አባታችን አብርሃም ከእርሱ ጋር ያወያየው አምላካችን እግዚአብሔር እጅግ የዋህ ነበር። አብርሃም ለእግዚአብሔር በውኑ ጻድቃን ቢገኙ ይህ ካንተ ይራቅ፣ ጻድቁን ከኃጢአተኛ ጋር ትገድል ዘንድ እንደዚህ ያለው አድራጎት ካንተ ይራቅ፣ የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን? አለው። እግዚአብሔር ትዕግሥተኛ ነበር። አብርሃምን በየዋህነት በከተማይቱ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለ እነርሱ እምራለሁ አለው እንጂ አልወቀሰውም። ታዲያ አብርሃም ቁጥሩ ወደ 10 ሲቀንስ ድረስ ተከራከረ። ዳግመኛም በየዋህነቱ እስራኤላውያን የጥጃ ምስል ባመለኩ እርሱም ሊያጠፋቸው በፈለገ ጊዜ ሙሴ እንዲለምነው ፈቀደለት። አለውም፣ ቁጣ በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብም በክፋታቸው ላይ ራራ። እግዚአብሔርም ለሙሴ ጥያቄ በየዋህነት መልስ ሰጠው፣ ሕዝቡንም አላጠፋቸውም። የዋህና ቅን ሰው ልቡ ሰፊና ትዕግሥተኛ ነው። ነቢዩ ሙሴ እንዲህ አይነት ሰው ነበር። እህቱ ማርያም እርሱን በመቃወም በተናገረችው እግዚአብሔርን በገሰጻት ጊዜ ሙሴ በእርሷ ቢከፋም ስለ እርሷ ጸለየ። ወደ እግዚአብሔርም አቤቱ እባክህ አድናት በማለት ጮኸ። ውብ ከሆኑት ምሳሌዎች መካከል በባሕር ዳር እንዳለ አሸዋ የልብ ስፋት እግዚአብሔር ሰጠው ተብሎ ስለ ጠቢቡ ሰለሞን የተነገረው ቃል አንዱ ነው። የዋህ ሰው ሁልጊዜ ደስተኛ ነው፣ በማንም ላይም ፈጽሞ አይቆጣም። ፈገግታው ጣፋጭና በሁሉም ሰው የሚወደድ፣ የፊቱ ገጽታም እርሱን ለሚመለከተው ሁሉ ምቾት የሚሰጥ ሸጋ ነው። ከእርጋታውም የተነሳ በአስቸጋሪ ሁኔታ ድርጊቶችን አይፈጽምም። በስሜት ወይም በሚገስጽበት ጊዜም የድምፁን ቃና አይለውጥም። በመጥፎ አያያዝ ቢያዝም የዋህ ሰው አይቆጣም፣ አይሰለችም ወይም አያማርርም። ሁልጊዜ ለሌሎች ይቅርታ ማድረግን ይፈልጋል። ተግባራቸውን ያምናል፣ ክፋትም አያስብላቸውም። በእርሱ ላይ ስለሚያደርሱት ጉዳትም ምንም እንዳልተከሰተ ፈጽሞ አይናገርም። በውስጡ ምንም አይነት ሐዘን አይሰማውም። ከተናደደም ቁጣው ፈጥኖ ይጠፋል፣ ወደ ክፋትም አይለወጥም። የዋህ ሁልጊዜ ለቁጣ የዘገየ ነው። ሐዋርያው ያዕቆብ እንደተናገረው ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን፣ የሰው ቁጣ የእግዚአብሔርን ጽድቅ አይሰራውምና። የዋሁ ጌታችን ለቁጣ የዘገየ እንዲሁ መሐሪና ይቅር ባይ እንደሆነ ተገልጿል። የዋህ ሰው በየምክንያቱ አይናደድም። የዋህ ሰው ከተናደደም የሚናደደው ከባድ ለሆነ ነገርና በአብዛኛው ለእግዚአብሔር ሲል ነው። ንዴቱ ለራሱ ጉዳይ፣ ለራሱ ክብር፣ ሌሎች እንደሚያደርጉት ለራሱ መብት አይደለም። ከተናደደ ቁጡ ወይም ስሜታዊ አይሆንም። ቁጣው የተቃውሞውና ያለመደሰቱ መገለጫ ብቻ ነው። ዘወትር ሰላማዊ ነው። በቀላሉም አይቆጣም፣ በበቀልም አይነድም። የዋህ ሰው ሰላማዊና ራሱን ለመቀበል አይፈቅድም። የዋህ ሰው ጌታ በማቴዎስ ወንጌል እንዳዘዘው ክፉን አይቃወምም፣ አይበቀልምም። ሌሎች ይከራከሩለታል፣ እርሱን የሚጎዱትንም ይህ ደግ ሰው ለመጉዳት ምንም መጥፎ ነገር አላገኛችሁበትም በማለት ያልፉታል እንጂ እርሱ ለራሱ ጠበቃ ባለመሆን የጸና ይሆናል። በማንም ላይ ክፉ ነገር አያደርግም፣ ከሚጎዱትም ጉዳቱን ይቀበላል። ውስጣዊ ሰላም አለው፣ ስለዚህ አይከፋም ወይም ስሜታዊ አይሆንም። ሊረብሸው የሚችል ውጫዊ መከራ ችግር የለውም። ቅዱስ ይስሐቅ ተራራ መውጣት ቀላል እንዳልሆነ የዋህ ሰውን ለማስከፋት ማነሳሳት ቀላል አይደለም እንዳለ፣ በማጭበርበር ሰላማዊ አያስመስልም፣ አቀራረቡ እንደ ልቡ ነውና ማንኛውም ማዕበል ቢያናውጠው እንደማይሰነጠቅ አለት ነው። የዋህ ሰዎች ሁልጊዜ ታጋሾችና ለራሳቸው መብት የማይከራከሩ ናቸው። የዚህ ምሳሌ ነቢዩ ዳዊት ነው። በነቢዩ ሳሙኤል ንጉሥ ሆኖ ተቀብቶ ነበር። ወደ አርማቴም ሄደ። ሳሙኤል ግን ግዛቱን አልሰጠውም። ያለ ግዛት ንጉሥ ሆኖ ቆየ። በበረሃ ያሉ ጥቂት በጎችን ለመጠበቅ ተመለሰ። ታዲያ ክፉ መንፈስ ያለበት ንጉሥ ሳኦልን ሰላም ሊሆን የሚችልበትን በገና እየመታ እንዲያገለግለው ተጠራ። ሳኦል የሚገድለው ዘንድ በበረሃ በመከታተል ተመቅኝቷል፣ አሳዶታልም። ይህ ሁሉ ቢሆን ዳዊት ቻይና ትዕግሥተኛ ነበር። እንደ ተቀባ ንጉሥ መብቱ እንዲጠበቅለት አልፈለገም። ለነቢዩ ለሳሙኤልም የመቀባቴ ጥቅም ምንድን ነው? የሰጠኝ ግዛትስ ወዴት አለ አላለውም።
ወይም አልተቆጣም። ሳኦል እስኪሞት ድረስ ለ15 ዓመታት ያህል መብቱን ሳይቀበል ቀጠለ። የዋህ አይቃወምም፣ አይከራከርም። መጽሐፍ ቅዱስ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላልና። የዋህ ሰው ትግልና ፉክክር ውስጥ ባለመግባት ሐሳቡን ይሰጣል። ይህም ተቀባይነት ያለው ወይም የሌላውን እንዲሆን ወዶ ይተዋል እንጂ በራሱ አመለካከት ላይ ተጽዕኖ ባለማድረጉና በክርክርም ባለማመኑ ምክንያት ተከራካሪ አይደለም። ካለበለዚያ የራሱን ሰላም የሚቃወም ይሆናል። የዋህ ክፋትን፣ ጮሌነትን፣ ነገር አባባሽነትንም አያውቅም። ማንኛውም ነገር በልቡ ያለውን ይገልጻል እንጂ በስሜት የሚናገረው ምንም ነገር የለም። አጭበርባሪ በምስጢር የሚያታልል አይደለም፣ ግልጽና እውነተኛ ነው። ከእርሱ ጋር የሚነጋገር ሁሉ ጸሎት ይሰማዋል። ጮሌ በስውር የሚሰራም ያልሆነ የማያስቸግር ነውና። ሁለት አይነት የዋህነት አለ። የዋህ ሆኖ ለሚወለድ፣ ሌላው ደግሞ በትግል በስራና በውስጡ ባለ የጸጋ ስራ የዋህነትን የሚያገኝ ነው። ቅዱስ ጳውሎስ የመጀመሪያ አይነት ነበር። ሙሴ ጸሊም ደግሞ የሁለተኛው። ሁለተኛው ሰው በወጣትነቱ ጨካኝና ኃይለኛ ነፍሰ ገዳይ እንኳን ነበር። ንስሐ ለመግባት ወዳሰበበት ገዳም ሲገባ መነኮሳት ፈርተውት ነበር። ነገር ግን የዋህ መልካም፣ ወንድሞቹን የሚወድ፣ ሌሎቹን የሚያገለግልና እንግዳ ተቀባይ እስኪሆን ድረስ ራሱን ማለማመድ ጀመረ። ለብዙዎችም መሪ ሆነ። ስለ የዋህነት ስንነጋገር መሰናክሎችን መርሳት የለብንም። ይቆየን።